በትግራይ ምድር የሌሊት አፈሳና ህዝባዊ አመጽ። የግዳጅ ወታደራዊ ምልመላው መቀሌ ከተማ ገብቶ በትምህርት ቤቶች ታጉረው የነበሩ ወጣቶችን ጭነው ሊወጡ የነበሩ አውቶቡሶች ላይ እናቶችና ነዋሪዎች የድንጋይ ናዳ አወረዱባቸው። ፕሮፌሰር ክንዲያ ገብረ ሕይወት ይህ እብደት በአስቸኳይ ይቁም ሲሉ የቪዲዮ ማስረጃ ማጋለጡ። በወለጋ ቀጠና ሰማዩ በጭስ ተሸፍኗል። የብልጽግና አገዛዝ የጦር ሄሊኮፕተሮችን በማሰማራት በኪረሙ ወረዳ ለሰዓታት የዘለቀ የዘፈቀደ የአየር ድብደባ መፈጸሙ ተሰምቷል። በጎጃም ምድር የወደቀችው ድሮንና የአመራሮቹ እንቆቅልሽ። መከላከያ ደመሰስኳቸው ያላቸው የፋኖ አመራሮች በመገናኛ ብዙሃን ቀርበው የአገዛዙን ፕሮፓጋንዳ ፊኛውን አፈነዱት። በመራዊ ገጠር አካባቢ የወደቀችው የቅኝት ድሮንስ የማን ናት? ከአስመራ ወደ ካይሮ የተደረገው አስቸኳይ ስልክ ሚስጥር። የቀይ ባህርን ደህንነት አስመልክቶ በኤርትራና በግብጽ የውጭ ጉዳይ ሚኒስትሮች መካከል የተደረገው አፋጣኝ ውይይት በተዘዋዋሪ በኢትዮጵያውያን ላይ ያነጣጠረ ነው የተባለው ለምንድን ነው? ፕሬዝዳንት ኢሳያስን ያናወጠችው እጩ ሴት። በተባበሩት መንግስታት ድርጅት የኤርትራን የሰብአዊ መብት ረገጣ እንድትመረምር በእጩነት የቀረበችው ማርያም ቫን ሬይሰን አስመራን ለምን አሰጋች? ደማቅ ግድያዎችና የድሮን ትርኢት። በጋሞ በጉራጌና በአርሲ ንጹሃን ዜጎች በገዢው ፓርቲ ወታደሮችና ታጣቂዎች ተጨፍጭፈዋል። የጠቅላይ ሚኒስትሩ ምላሽ ግን በአርባ ምንጭ የድሮን ትርኢት ማሳየት ሆነ። ዋሽንግተን በአዲስ አበባ ያስነሳችው የዲፕሎማሲ ማዕከል። አሜሪካ በሶማሊያ ለሚመራው የአዲሱ የአፍሪካ ህብረት የሰላም አስከባሪ ጦር የምታደርገውን ቢሊዮን ዶላር ድጋፍ ማቋረጧ የኢትዮጵያን ብሔራዊ ደህንነት እንዴት አደጋ ላይ ይጥላል? የሱዳን ጦርነት ወደ ኢትዮጵያ ድንበር ገሰገሰ። በአሶሳ ኩርሙቅ ወረዳ የሚገኝ ወታደራዊ ካምፕ በድሮን ተደብድቧል። የሉዓላዊነት አደጋ ወዴት እያመራ ነው? ታሪካዊ የኢትዮጵያ ቡና ሪካርድ። የሀገራችን የቡና ኤክስፖርት ገቢ በታሪክ ለመጀመሪያ ጊዜ 3 ቢሊዮን ዶላር በመሻገር አዲስ ታሪክ ሰርቷል። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዋንጫ ወርልድ ቤተሰቦች፣ ቪዲዮው ለሁሉም ቤተሰቦች እንዲደርስ ላይክ እንዲሁም ሐሳቦቻችሁን ኮሜንት በማድረግ እንድትጀምሩ በአክብሮት እንጠይቃለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር መረጃዎቹ እንሸጋገራለን። በትግራይ ክልል መቀሌ ከተማ ሰሞኑን የወጣቶች የግዳጅ ወታደራዊ ምልመላ እጅግ ተጠናክሮ መቀጠሉን የሚያሳዩ ተንቀሳቃሽ ምስሎች ማህበራዊ ሚዲያውን አጥለቅልቀውታል። ምንም እንኳ ህወሓት አዲስ ባወጣው ህግ መሰረት በዚህ ጉዳይ ላይ መረጃ ማጋራትና አስተያየት መስጠት በጥብቅ የሚያስቀጣ ቢሆንም ነዋሪዎች ግን የመጣው ይምጣ በማለት በከተማዋ እየታየ ያለውን መራራ እውነታ ለዜና ምንጮች በምስክርነት እያጋሩ ይገኛል። ከዚህ ቀደም በገጠር ቀጠናዎች ላይ ብቻ ይካሄድ የነበረው ወታደራዊ አፈሳ አሁን በቀጥታ ወደ መቀሌ ከተማ መሃል ዘልቆ ገብቷል። ትላንት አርብ ጠዋት በመቀሌ ሰሜን ክፍለ ከተማ ቀበሌ 05 እና 06 በሚገኝ አንደኛ ደረጃ ትምህርት ቤት ደጃፍ ላይ እጅግ አሳዛኝ ክስተት ተመዝግቧል። በሌሊት ቅኝት በፖሊስና በታጠቁ ኃይሎች የታፈሱ በሃያዎቹ ዕድሜ ክልል ውስጥ ያሉ በርካታ ወጣቶች በትምህርት ቤት ውስጥ ታጉረው ካደሩ በኋላ በነጭና አረንጓዴ ቀለም ባላቸው የህዝብ ማመላለሻ አውቶቡሶች ተጭነው ወደ ወታደራዊ ካምፖች ሊወሰዱ ሲሉ የነዋሪዎችና የእናቶች ጩኸትና ለቅሶ አካባቢውን አናውጦታል። ወጣቶቹን የጫኑ አውቶቡሶች መንቀሳቀስ ሲጀምሩ የአካባቢው ነዋሪዎችና ወላጆች ድርጊቱን በመቃወም አውቶቡሶችን በድንጋይ በመምታት ለማስቆም የሞከሩ ሲሆን የአውቶቡሶቹ የፊት መስታወቶች ጭምር መሰበሩም ተረጋግጧል። ከዚሁ ጋር በተያያዘ የ18 ዓመት ወንድሟ ባለፈው ሰኞ ዕለት ሃይማኖታዊ ትምህርት ከሚከታተልበት መስጂድ ደጃፍ ታፍሶ እንደተወሰደ የገለጸች አንዲት ወጣት ወንድሟን ፍለጋ በአቅራቢያ ወደሚገኝ ፖሊስ ጣቢያ ብትሄድም መጀመሪያ የለም የሚል ምላሽ እንደተሰጣትና ቆይቶ ግን መኖሩ ተነግሮን የክረምት ብርድ የሚቋቋምበት ልብስ እንዲያመጡ መታዘዛቸውን ገልጻለች። ሆኖም ግን ከቀናት መመላለስ በኋላ የ18 ዓመቱ ወጣት ጸጉር ተላጭቶ ከመቀሌ 30 ኪሎ ሜትር ርቀት ላይ ወደሚገኘው ደንገላት ወታደራዊ ማሰልጠኛ ጣቢያ መወሰዱንና ከርቀት ብታየውም ማነጋገር እንደተከለከለች በምሬት አስረድታለች። ይህንን በትግራይ የተፈጠረውን አስከፊ ቀውስ ተከትሎ ከክልሉ ውጭና በስደት የሚኖሩ የትግራይ ወላጆች ሁኔታው እጅግ አሳሳቢና ግራ አጋቢ ሆኖባቸዋል። ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት በከፍተኛ ሁኔታ ባየለበት በዚህ ወቅት በሲያትል የሚኖሩ ጋዜጠኛ አብርሃ በላይ ህወሓት የሚባለው ታጣቂ ቡድን ለአዲስ ጦርነት ዝግጅት እያደረገ ነው፣ ሳይቃጠል በቅጠል የፌዴራሉ መንግስት በአፋጣኝ ጣልቃ መግባት አለበት ሲል የኃይል አማራጭንና በትግራይ ተወላጆች የተደራጀ የሰላም ጦር ከፌዴራል ጋር መስራት አለበት የሚል ሐሳብ አቅርቧል። በአንጻሩ አቶ አባይ ግደይ መፍትሄ ሊሆን የሚችለው ውይይት ብቻ ነው ሲሉ የምዕራባውያንን ጫና አስፈላጊነት ጠቅሰዋል። አቶ እንግዳይ ተስፋ በበኩላቸው ሁሉን ያማከልና ያካተተ ጊዜያዊ መንግስት ማቋቋም ብቻ እንደሆነም ገልጸዋል። በጉዳዩ ላይ ሌላኛው ተጨማሪ ኃይለኛ ድምጽ የሆነው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ አመራርና አሁን ላይ የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንዲያ ገብረ ሕይወት ያወጡት ይፋዊ መግለጫ ነው።
ፕሮፌሰሩ በማህበራዊ ትስስር ገጻቸው ባጋሩት የቪዲዮ መረጃ መሰረት በትግራይ ክልል ተንቤን አብይ አዲ ከተማና በሌሎች ከተማ አካባቢዎች ወጣቶችን በምሽት በአካባቢያቸው የማፈስና ለአስገዳጅ ውትድርና የመመልመል ተግባር በስፋት እየተፈጸመም ይገኛል። ይህ ድርጊት በጦርነት በደቀቀው ክልል ውስጥ ባሉ ወጣቶችና ቤተሰቦች ላይ አዲስ ከፍተኛ የስነ ልቦና ስጋትና አለመረጋጋትን የፈጠረ ሲሆን በክልሉ ባሉ ሲቪል ተቋማት ላይም ከፍተኛ ተጽዕኖን አሳድሯል። ለዚህም ማሳያ የሚሆነው በአብይ አዲ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞች ላይ በወሰዱት ህገወጥ የኃይል እርምጃ መደበኛ አገልግሎቱን ሙሉ በሙሉ ለማቋረጥ መገደዱ ነው። ፕሮፌሰር ክንዲያ ገብረ ሕይወት መልእክታቸውን የደመደሙት ይህ እብደት በአስቸኳይ ሊቆም ይገባል በሚል ጠንካራ ቃል ሲሆን በህዝቡ ስቃይና ዝምታ መምረጥ የወንጀል ተባባሪ መሆን እንደሆነና መላው ማህበረሰብ ድርጊቱን በጋራ እንዲያወግዝም ጥሪ አቅርበዋል። በቀጣይ መረጃችን የወለጋው የአየር ድብደባና የጎጃሙ የድሮን እንቆቅልሽ። የብልጽግና አገዛዝ ሁለቱም ግዙፍ የሀገሪቱን ክልሎች ማለትም አማራና ኦሮሚያን የጦርነት አውድማ ካደረጋቸው እነሆ ዓመታት ተቆጥረዋል። የዓይን እማኞች እንደገለጹት እኩለ ቀን አካባቢ የተሰማሩ የጦር ሄሊኮፕተሮች በጫካማና በተራራማ ቦታዎች ላይ ለሰዓታት የዘለቀ የዘፈቀደ ድብደባ አከናውነዋል። በጥቃቱ ሳቢያ የሰዎችን ህይወት ማጥፋቱንና በርካታ የቁም ከብቶችን ማለቃቸውን ተረጋግጧል። በሌላ በኩል ወደ ሰሜኑ ጦርነት ከማምራቱ በፊት የአማራ ክልልን ፋኖ ሙሉ በሙሉ ማጽዳት በሚል በተከፈተው ዘመቻ ከፍተኛ ተቃውሞ እየገጠመው ነው። በዋግምራ ዞን ዳህና አምደ ወርቅ ከተማ፣ በደቡብ ጎንደር ደብረ ታቦር፣ በዳባት፣ በአርማጭሆ እንዲሁም በሰሜን ወሎ ራያ ቆቦ ዙሪያ ከባድ የነፍስ ወከፍና የከባድ መሳሪያ ውጊያዎች ተካሂደዋል። በዚህ መሃል በሰሜን ጎጃም መራዊ አቅራቢያ በገጠር መንደር ውስጥ አንድ እንግዳ ተንቀሳቃሽ ምስል ወጥቷል። በአካባቢው ላይ የተለየ ድምጽ በማሰማት ላይ የነበረችና የብልጽግና አገዛዝ የላካት ቅኝት ድሮን እንደሆነች የተገመተች አካል ተከስክሳ ተገኝታለች። እስካሁን ከሁለቱም ወገን የተሰጠ መግለጫ ባይኖርም የወደቀችው ድሮን የውጊያውን መካረር ያሳያል። የሚገርመው ግን የመከላከያ ሰራዊት በደጋዳሞት በፈጸምኩት ኦፕሬሽን 116 የፋኖ አባላት እንደመሰስኩ ብሎ 6 አመራሮችን በስም ጠቅሶ ያወጣው መግለጫ ሐሰት መሆኑ ተረጋግጧል። ከተጠቀሱት አመራሮች መካከል 3ቱ በህይወት ያሉና ወደ መደበኛ ብዙሃን ቀርበው አልተገደልንም በሜዳው ላይ ያለን ሲሉ የአገዛዙ ፕሮፓጋንዳ ዘመቻ አጋልጠዋል። ይህ ሁኔታ የሚያሳየው ጦርነቱ በሜዳ ላይ ብቻ ሳይሆን በሐሰተኛ መረጃዎች ጭምር የታጀበ መሆኑን ነው። በሌላኛው ዜናችን በጋሞ በጉራጌና በአርሲ የተፈጸሙ ግድያዎችና የሽመልስ አብዲሳ ማብራሪያ። በሀገሪቱ የተለያዩ አካባቢዎች በሰላማዊ ዜጎች ላይ የተፈጸሙ ጭፍጨፋና እገታ ሊቆም አልቻለም። በደቡብ ኢትዮጵያ ክልል በጋሞ ዞን ዘይሴ ወረዳ ከሰኔ 11 እስከ 25 ባሉ ቀናት ውስጥ ብቻ 19 ንጹሃን ዜጎች በመንግስት ወታደሮች መገደላቸውን ነዋሪዎች በምሬት ተናግረዋል። የእነዚህ ሰዎች ግድያ መነሻ ደግሞ ከ5 ዓመት በፊት ለብልጽግና ድምፅ አልሰጣችሁም የሚል የቂም በቀል ፖለቲካ እንደሆነ ይነገራል። የሚገርመው ግን የግድያ የተፈጸመበት ተመሳሳይ ወቅት ወደ አርባ ምንጭ የተጓዙት ጠቅላይ ሚኒስትር አብይ አህመድ ለህዝቡ ስቃይ ምላሽ ከመስጠት ይልቅ የድሮን ትርኢት በማቅረብ ማለፋቸውን የብዙዎችን ልብ አሳዝኗል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ደግሞ ሌላ አሳዛኝ ክስተት ተመዝግቧል። ሰኔ 25 ሌሊት የታጠቁ ኃይሎች በፈጸሙት ጥቃት በቤተሰብ ፕሮግራም ላይ የተሰባሰቡ የሰላማዊ ዜጎች ላይ ተኩስ ከፍተው 4 ሰዎች ሲገደሉ 7 አቁስለዋል። ከተገደሉት መካከል አባትና ልጅም ይገኙበታል። በተመሳሳይ በኦሮሚያ ክልል ምስራቅ አርሲ ጉና ወረዳ መርቴ ወረዳዎች ላይ ታጣቂዎች ንጹሃንን እየገደሉና እያገቱ ወደ ጫካ መውሰዳቸውን ቀጥለዋል። ይህ በእንዲህ እንዳለ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የክልሉ ቃል አቀባይ ኃይሉ አዱኛ ከሰሞኑ በሰጡት መግለጫ በወለጋ የተፈጸመውን ጥቃት የጽምዶ ሴራ ሲሉ ጠርተውታል። አገዛዙ ጥቃቱን የፈጸሙት ፋኖና የኦሮሞ ነጻነት ጦር በጥቅም ተሳስረው ፍላጎታቸውን በኃይል ለማሳካት የከፈቱት ውጊያ ነው ሲል ከሷል። ይህንን ጉዳይ በተመለከተ የፋኖ ኃይሎች ቃል አቀባይ አቶ አስረስ ሳማረ ጠንከር ያለ ምላሽ ሰጥተዋል። ብልጽግና ህገወጥ መንግስትን ለመለወጥ ትላልቅ አጀንዳዎችን ለምክክር ኮሚሽኑ አስያዝኩ እያለ የሚያወራው ወሬ ህዝብን ለማደንዘዝ የሚደረግ ድራማ ነው ብለዋል። አስረስ ሳማረ አክለውም የባህር በር ጉዳይ አንድ ጉም ሲተን እያየን የሰላም ኖቤል ተሸላሚው መሪ የቀጠናውን ቀውስ አባት ሲሆኑ እያስተዋልን የወሰንና ድንበር ኮሚሽን መክሸፉንና ሀገሪቱ በከባዱ የእርስ በርስ ጦርነት ውስጥ እያለች ይህንን የአገዛዙን አጀንዳ የሚያምን ፖለቲከኛ ያለ አይመስለኝም ሲሉ ንግግራቸውን ደምድመዋል። በሌላ ዜና ከአስመራ ወደ ካይሮ የተደረገው አስቸኳይ ስልክና የቀይ ባህር ጂኦፖለቲካ። ከኤርትራ ወደ ግብጽ የተላከው አፋጣኝ መልእክትና የተደረገው አስቸኳይ የስልክ ውይይት የብዙዎችን ትኩረት ስቧል። የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላቲና የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህ እጅግ አሳሳቢ በሆኑ ቀጠናዊ ጉዳዮች ላይ ማተኮራቸውን የኤርትራው ምንጭ ጆርናል አስነብቧል። በውይይቱ ላይ የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላቲ በግልጽ እንደተናገሩት የቀይ ባህር ደህንነትና አስተዳደር በቀጥታ በባህር ዳርቻው ላይ የሚገኙ ሀገራት የጋራ ኃላፊነት ላይ ብቻ የተመሰረተ መሆን አለበት።
ካይሮ ለኤርትራ ሉዓላዊነትና ግዛት አንድነት ያላትን የማይናወጥ ድጋፍ በድጋሚ ያረጋግጣለች። የፖለቲካ ተንታኞች ግን ይህ ድንገተኛ አፋጣኝ የስልክ ጥሪ በተዘዋዋሪ በኢትዮጵያ ላይ ያነጣጠረ መሆኑ በስፋት ይናገራሉ። ግብጽ የአባይ ወንዝና የታላቁ የህዳሴ ግድብ ጉዳይ መነሻ በማድረግ ኤርትራ ደግሞ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር ካላት ቀጠናዊ ያለመግባባት አንጻር ሁለቱ ሀገራት የጋራ ግንባር ለመፍጠር መሞከራቸው ግልጽ ነው። ሆኖም ግን ኢትዮጵያ በአፍሪካ ቀንድ የምታደርገው ማንኛውም እንቅስቃሴ ከጎረቤቶቿ ጋር በጋራ የመልማት ፍላጎት መሰረት ያደረገና የባህር በር ጥያቄዋንም በሰላማዊ መንገድና በዲፕሎማሲ ለመፍታት እንጂ በሌሎች ሀገራት ሉዓላዊነት ላይ አደጋ የመፍጠር ፍላጎት የሌላት መሆኑ በድጋሚ ስትገልጽ ቆይታለች። በሌላ መረጃችን የኤርትራ መንግስት ስጋት ውስጥ የጣለችው የደች ተወላጇ ማርያም ቫን ሬይዘን በኤርትራ ባለስልጣናት በኩል በአሁኑ ሰዓት አንዲት ሴት በእጅጉ መፈራቷና ትልቅ ስጋት መፍጠሯ ተሰምቷል። ይህች ሴት በተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል በኩል የኤርትራን ጉዳይ ለመከታተልና ለመመርመር በምርጫ ውድድር ውስጥ በእጩነት የቀረበችው የደች ተወላጇ ማርያም ቫን ሬይዘን ናት። የተባበሩት መንግስታት ድርጅት በኤርትራ ያለውን አስከፊ የሰብአዊ መብት ጥሰት ለመመርመር ሪፖርተር ከሾመ ዓመታት ቢቆጠሩም ፕሬዝዳንት ኢሳያስ መንግስት ፈጽሞ ምን ቢደረግ የውጭ ኃይል ምድራችን ገብቶ አይመረምረውም በሚል የጸና አቋም በመያዙ ሳይሳካ ቆይቷል። አሁን ግን የቀድሞውን ምርመራ ቡድን ሊቀመንበር መሐመድ አብዱል ሰላም ባቢከርን ለመተካት ከቀረቡት 8 እጩዎች መካከል ማርያም ቫን ሬይዘን ብቅ ማለቷ አስመራን አስደንግጧል። ይህች እንስት የኤርትራ መንግስት የሰብአዊ መብት አያያዝ አጥብቃ የምትኮንን በርካታ አጋላጭ ጽሑፎችን ያወጣችና የኤርትራ ባለስልጣናት በህገወጥ የሰዎች ዝውውር ላይ ሳይቀር መሳተፋቸውን በይፋ የምታጋልጥ በመሆኗ በመካከላቸው የቆየ ከባድ ጥል መኖሩ ይታወቃል። እሷ ይህንን ቦታ ከያዘች ኤርትራን በዓለም አቀፍ መድረክ በከባድ ሁኔታ ትሞግታታለች የሚለው ስጋት የአስመራን ሹማምንት እያስጨነቀም ይገኛል። በሌላ ዜናችን አሜሪካ ድጋፏን ማቋረጧ፣ በአዲስ አበባ የተጠራው ስብሰባና የሱዳን ጦርነት ድንበር መሻገር። የአሜሪካ መንግስት በሶማሊያ ለሚመራው አዲሱ የአፍሪካ ህብረት የድጋፍና ማረጋጊያ ተልዕኮ በተባበሩት መንግስታት ድርጅት የሎጂስቲክስ ቢሮ በኩል የሚደረገውን የገንዘብና የሎጂስቲክስ ድጋፍ ሙሉ በሙሉ እንደሚያቆም በይፋ ማስታወቁ አዲስ አበባ ትልቅ ማዕበል አስነስቷል። ዋሽንግተን ላለፉት 2 አስርት ዓመታት ወደ $2 ቢሊዮን የሚጠጋ ገንዘብ ብትሰጥም ሶማሊያ አልሸባብን ሙሉ በሙሉ በመደምሰስ የራሷን ጸጥታ ኃላፊነት ለመረከብ ያሳየችው እድገት በቂ ባለመሆኑ ድጋፉን አቋርጣለች። ይህንን ተከትሎ በአዲስ አበባ አስቸኳይ ስብሰባ የተጠራ ሲሆን እንደ ኡጋንዳ፣ ደቡብ አፍሪካና አልጀሪያ ያሉ ሀገራት ተወካዮች ተሳትፎበታል። ይህ ውሳኔ በተዘዋዋሪ በኢትዮጵያ ቀጠናዊ ሚናና በብሔራዊ ደህንነት ላይ እጅግ ከባድ ተጽዕኖ ይኖረዋል። ኢትዮጵያ በሶማሊያ ሰላምን ለማስከበርና አልሸባብን ለመዋጋት ለዓመታት ከፍተኛ የህይወት መስዋዕትነት እየከፈለች በመሆኗ የሰላም አስከባሪ ጦሩ መዳከም በቀጥታ የኢትዮጵያን ድንበር ለአሸባሪዎች ክፍት ያደርገዋል። በሌላ በኩል ደግሞ የሱዳን የእርስ በርስ ጦርነት አሁን በቀጥታ ወደ ኢትዮጵያ ድንበር ሰግስጎ ገብቷል። የኢትዮጵያ መንግስት የሱዳን ፈጥኖ ደራሽ ኃይሎችን RSF በቤንሻንጉል ማሰልጠኛ ካምፕ ከፍቶላቸው መቆየቱ የሚነገር ሲሆን ይህንን ተከትሎ የጀነራል አብዱል ፈታህ አልቡርሃን የሱዳን ጦር በኢትዮጵያ አዋሳኝ በኩል ባለው የኩርሙክ ቀጠና በኩል ጠንካራ ውጊያ ከፍቷል። ትላንት በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ቤላዩ ቀበሌ በሚገኝ ወታደራዊ ካምፕ ላይ የድሮን ጥቃት ፈጽሞ በርካታ ቁሳቁሶች ወድመዋል። ይህ የውክልና ጦርነት የሀገሪቱን ሉዓላዊነት ከፍተኛ አደጋ ላይ ጥሎታል። በመጨረሻም የእስራኤል የድብቅ ግድያ ሙከራና ታሪካዊ የኢትዮጵያ ቡና ሪካርድ። ከ4 ወራት በፊት አሜሪካና እስራኤል በጋራ በፈጸሙት ጥቃት የተገደሉት የኢራን የቀድሞ መሪ አያቶላህ የቀብር ስነ ስርዓት በትውልድ ከተማቸው ማሻድ የፊታችን ሐሙስ እንደሚፈጸም ተሰምቷል። ከ12 እስከ 20 ሚሊዮን ህዝብ ይገኛል ተብሎም ይጠበቃል። በተያያዘ መረጃ አሜሪካና ኢራን ባለፈው ሚያዝያ ወር ጦርነቱን በስምምነት ለማቆም ንግግር በሚያደርጉበት ወቅት እስራኤል የኢራን ከፍተኛ ተደራዳሪዎችን ማለትም የውጭ ጉዳይ ሚኒስትሩን አባስ አራግቺን ለመግደል አድፍጣ እንደነበር ኒውዮርክ ታይምስ ዘግቧል። በትራምፕ አስተዳደር ስር የነበረው የአሜሪካ መከላከያ ግን ይህ ጥቃት ጦርነቱን ይበልጥ እንደሚያቀጣጥለው በመረዳት እስራኤል እርምጃ እንዳትወስድ ለቴህራን ጥብቅ ማስጠንቀቂያና ዋስትና እንዲተላለፍ አድርጓል። በመጨረሻም ለሀገራችን ትልቅ እፎይታና ኩራት የሆነ አንድ ታላቅ የምስራች አለን። የኢትዮጵያ ቡና ኢንዱስትሪ በአመቱ ታሪካዊ የሆነ ሪካርድ መስበሩን የግብርና ሚኒስቴር ይፋ አድርጓል። ኢትዮጵያ በአመቱ ውስጥ የ$3 ቢሊዮን የቡና ኤክስፖርት ማድረጓ የተዘገበ ሲሆን ይህም በሀገሪቱ ታሪክ በአንድ አመት ውስጥ የተገኘ ከፍተኛው የኤክስፖርት ገቢ መጠን ነው። የኢትዮጵያ የቡና ኤክስፖርት ገቢ እንደ አውሮፓውያን አቆጣጠር በ2023 $1.4 ቢሊዮን የነበረ ሲሆን በ2025 ደግሞ በእጥፍ ጨምሮ $2.65 ቢሊዮን የተመዘገበ ሲሆን እነሆ በአሁኑ ዓመት $3 ቢሊዮን በመሆን ታሪካዊ ሪካርድ ሰብሯል።
የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ልዩ ወቅታዊና ሰበር መረጃዎች በአንድ ላይ ተዋህደው እነዚህን ይመስሉ ነበር። የሀገራችንን ሰላም አንድነትና ብልጽግና የሚያረጋግጡ መረጃዎችን በፍጥነት ወደ እናንተ ማድረሳችን እንቀጥላለን። ቪዲዮዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር እንዲሁም ኮሜንት በማድረግ ቻናላችንን መደገፍ እንዳትዘነጉ በአክብሮት እናሳስባለን። በሌላ አዲስ መረጃ ዳግም እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።